ሰላም ጤና ይስጥልኝ የውድ የእርሻ መካናይዜሽን ዲፓርትመንት ሰልጣኞች እንዴት ናችሁ? ሰላም ናችሁ? እንግዲህ እንደሚታወቀው በዚህ በእርሻ መካናይዜሽን ትምህርት ክፍል ውስጥ ሁለት የስትሪም የአግሪካልቸራል ማሽነሪ ኦፕሬሽን እና እንዲሁም አግሪካልቸራል ማሽነሪ ሜካኒክስ ሰልጣኞችን እያሰለጠን እንገኛለን። ከዚህም ያሰለጠነውን ሰልጣኞች በአሁኑ ወቅት የሲኦሲ ፈተና ልናስፈትናችሁ ዝግጅት እያደረግን እንገኛለን። እንዲሁም ደግሞ የስኪል ጋፕ እየሰጠን እንገኛለን። የዚህ የናሽናል ኤግዛም አሴስመንት ወይንም ደግሞ የሲኦሲ ፈተናዎች እንዲሁም የቴዎሪቲካል ፓርቶች በኮምፒውተር የምትፈተኑት አለ። እንዲሁም ደግሞ ፕሮጀክት ወርክ ወይንም ደግሞ አንዳንድ ስራዎች የምትጽፉበት ወይንም ደግሞ የምትፈተኑት አለ። እንዲሁም ደግሞ የስኪል ፐርፎርማንሳችሁን ወይንም ደግሞ በዚህ ባለው ሙያ ላይ ያላችሁን የስኪል የቴክኒክ ብቃት የምትመዘኑበት ነው። ጀነራሊ ስናይ የናሽናል አሴስመንት ወይንም የሲኦሲ ፈተና ወይም ምዘና የሚያካትተው አንድ ሰልጣኝ በሰለጠነበት ሙያ ምን ያህል ብቁ ነው ወይንም ደግሞ የሰለጠነውን ሙያ ኖሌጁ ወይንም ደግሞ የኮግኒቲቭ ዶሜኑ ምንድነው የሚለውን የሚመዘንበት ነው። አንደኛው ለሙያው ውስጥ ያለው ኖሌጅ ወይንም ደግሞ ያለው እውቀት ይመዘናል። ይሄ በቲዮሪ የሚመዘን ነው። እንዲሁም ደግሞ ስኪሉ የሃርድ ስኪሉ ወይንም ደግሞ የሶፍት ስኪሉም አብሮ ይመዘናል ማለት ነው። እንዲሁም ሌላው ይሄ የስኪል የቴክኒካል ስኪል ሊሆን ይችላል እንደ ሙያው ሊለያይ ይችላል። እንዲሁም ደግሞ አቲቲዩድ ራሱ ይመዘናል። ይሄ አቲቲዩድ ደግሞ ሰልጣኙ ለሙያው ያለው ፍላጎት ወይንም ደግሞ ሙያውን የሚያከብርበት ወይንም ደግሞ ለሙያው ያለው ሬስፔክት የሚመዘንበት ለምሳሌ በአግሪካልቸራል ሜካናይዜሽን ዲፓርትመንት ኦፕሬሽን ላይ ቢሆን ሙያው ላይ ያሉ ከነዚህ ከሃዛርድ ወይንም ደግሞ ከሴፍቲ ጋር ወይንም ደግሞ እዚህ ከኢንቫይሮንመንታል ትሪትመንት ጋር ወይንም ደግሞ ከማሽን አጠቃቀም እና የተለያዩ ነገሮች ይሄ ሰልጣኝ ለሙያው ያለው ስነምግባር ምንድነው የሚለውን አብሮ የሚመዘንበት ፓርት ነው ማለት ነው። ስለዚህ ሁላችሁም እንግዲህ ስኪል ጋፕ እየሰጠን እንገኛለን። ባላችሁ በኦፕሬሽንም በሜካኒክስም በአግሪካልቸር